አርሰናል አንደኛው ነው። አንደኛ መውጣት ምንድነው በዘንድሮ ድራመት ልዩ ጥቅም የሚሰጠው ያው የገንዘቡ ሁኔታ እንዳለ ሆኖ ጥሎ ማለፍ ጨዋታዎችን በሙሉ አዌይ ነው የምትጫወተው መጀመሪያ እስከ ፍጻሜው ድረስ። ስለዚህ ሜዳ እንድታስተካክል እንድትመርጥ እድል ይሰጣል። ሜዳ ላይ ችግር ካለ እየተመለስክ ትቀጣለህ ማለት ነው። እስከ መጨረሻው ድረስ በዛ ነው የምትሄደው። እሱ ነው ትልቁ ቫልዩ። በዘንድሮ አንድ አዲስ ህግ አውጥተው የጨመሩት ይሄንን ነው። አንደኛውን ያጠናቀቀ ቡድን ሁሉንም ጨዋታዎችን አዌይ ነው የሚጫወተው ቀድሞ ጥሎ ማለፎችን፣ የመልሱን ደግሞ በሜዳው ይጫወታል። እሱ ነው ትልቁ አድቫንቴጁ ለአንደኛ ሆኖ ለሚያልፍ ቡድንና ያለ ማግኘትና ገንዘብ ነው። ሌላኛው ትልቁ ገንዘብ ነው። ትልቅ ገንዘብ ነው የምታገኘው አንደኛ ሆነ ስታልፍ። ጥሎ ማለፍ ምናምን በገባ ቁጥር ደግሞ እየጨመረ የሚሄድበት ድረስ ስለሚኖር አንደኛ ሆነ ስታልፍ የምታገኘው ጥያቄ በሌለው መንገድ አናሳ ቡድን ነው ጥሎ ማለፍ ላይ 16 ውስጥ ምናምን እስከምገባ ድረስ የምታገኛቸው ቡድኖችም ራሱ እየወረዱልህ ይሄዳሉ። ምክንያቱም አብዛኞቹ ቡድኖች ቢያንስ ቶፕ 8 ትልልቆቹ ጠንካራዎቹ፣ ከጠንካራዎቹ ቀጥሎ ያሉት ቶፕ 16 ውስጥ የሚገቡ እርስ በርስ ተገናኝተው የሚጫወታሉ። እነሱ እስከሚገናኙ ድረስ አንተ የምታገኛቸው ቡድን በንጽጽር አነስ ያሉ ቡድኖች ናቸው። ከዛ የሀገርን የሊግ ቡድኖችን አታገኝም። እነ ሲቲ እነ ሊቨርፑልን ምናምን ጥሎ ማለፍ ላይ ወደ ሩብ ፍጻሜ ምናምን ሲገባ ነው እነሱን የምታገኙ። ስለዚህ አድቫንቴጁ የሰፋ ነው። ከዛ አንጻር ነው ሚካኤል አርቴታም 50-50 አድርገው አስገብቶ ይህን ጨዋታ ቢያንስ ባቻ ለመጨረስ ካሸነፉ በቃ ኦልሬዲ የካይራት አልማቲው ጨዋታ